ኋላ የሚታዩት ሚካኤል የረገጠው የሚመስል ሰይጣን የመሰለ ሰው ራስፑቲን ይባላል። ሐሰተኛው ክርስቶስ ነበረ ብለው ብዙ አውሮፓ ውስጥ የነበሩ ሰዎች የሚያምኑት እኔ ጠንቋዩ ሞኖክሴ ብዬ ምጠራው ሞኖክሴ የነበረ ብድግ አለና ራን ተገልጾልኛል ብሎ ከተሞች ራሽያዎች ውስጥ እየጀመረ ሰው ማዳን ፕሮፌት ትንቢት መናገር ምናምን ጀመረች ጅላስ ማለት ነው። እና ይሁት ፎቶን እንዴት እንደሚያስፈራ ይሁት እስቲ በእናታችሁ። አሁን ምን ነው ሞኖክሴ ለማንኛውም ራስፑቲን እንዳልኳችሁ እንደዚህ ማዳን ሲጀምር ዝነኛውንና ንጉሱና ንግስቲቱ ልጃችንን አድንልን ብለውት የራሽያ ንጉስና ንግስት ያቀርቡለታል። ልጁ ደግሞ እንደ ፔሬድ ነገር ይደማል። ምን እንደነካ አላቅም። ከዛ ልጁን እንደዚህ ምናምን ደሙ እንዳይደማ ምናምን አርጋ አዳነች መድኃኒት አስተታ ምናምን። ከዛ በኋላ ላይ ቤተ መንግስቱ ፈላጭ ቆራጭ ሆነ በኢየሱስ። በቃ እሱ ብቻ ሆነ። በቃ እሱ ነው የሚያዘው ምናምን። ንጉስ ይገውማ ጭራሽ ጦር ሜዳ ላይ ሲሄድ ተመቸው ነው የምላችሁ ለማዘዝ ሚስት እንደዛ ነገርና ቅዱስ አይደለም በቃ የተረገመ ነው ምናምን እምላችሁ። እኔ በጣም ሴት ይወዳል። በቃ በጣም ሴት ይወዳል ከምላችሁ በላይ ሴት ይወዳል። እና በቃ ሴት በቃ አይጠግብም። በዚህ ነው እኔ ቅዱስ አይደለም ብዬ ያመንኩት። መልኩስ እሺ ይሁን ምንድነው ደግሞ ይታማል ደግሞ እኔ ነገር ነው የሚያክለው እና ሞኖክሴ ሴቶቹን ላይ ቀሩ ሞኖክሴዎቹን ላሰጠት ሞኖክሴ ለቀድሳችሁ አባታችን ቅድስናው ይሉታል ሞኖክሴዎቹ። ከዛ ይከፍታል ሰጣት። እሺ እንዴ ነው ቅዱስ ቢሮ እንደዚህ ያደረገ ቅዱስ ነው እየተባለ በራሽያ ውስጥ መጀመሪያ ላይ። ከዛ በኋላ ላይ ሰዎች የሶዬ ሰይጣኑ ነው ዴቪሉ ነው ብለው ማመን ጀመሩ። እንደውም አንታይ ክርስቲያን ሐሰተኛው ክርስቶስ ነው ብለው ለማመን ጀመሩና ይህ ሰው ራሽያ መቆጣጠር ሲጀምር ከዛ ውስጥ ያልተመቻቸው ሰዎች ነበሩ። ይሄ እሱ ፓወር መብዛት ማለት ነው። ያልተመቻቸው ሰዎች ነበሩ። እሱን ሊገሉት ወይን ውስጥ መርዝ አድርገው ሴታዎች አሉ ነው ምናምን ቺካለሽ ብለው ተጠሩት። ወይኑን መርዝ አለው እኮ ወይኑ ወርዝ በደንብ ደና መርዝ አለው። ብድግ አደረገችና ጨለጥ አደረገችው። ከዛ ሞተ ብለው ሲጠብቁ አይሞትም ጀለስ የታሉ ቺኮቹ ብሎ ምናምን ትላለች። የታሉ ምናምን ትላለች ፂማን እየደጋጋች። ከዛ ይሄማ በቃ በመርዝ ካልሞት እንካ ቀመስ ብለው ጥይት ስጠት አደረጉትና በቃ ገለነዋል ብለው ወሬ ማውራት ጀመሩ። ወሬ ማውራት ሲጀምሩ ጀለስ አልሞተም በጥይት ብድግ ብሎ መሮጥ ጀመረ ማለት ነው። ከትንሽ አረሳስተ ማለት እንደሞተ ሰው እንዲህ ብላ ከዛ ጅላስ ተነስቶ መሮጥ ጀመረ። ተነስቶ መሮጥ ሲጀምር ይሄን ጥይት በድንጋጤ ካመለጠ ጉዳቸው ነው። አርከፈከፉት፣ ጥብስብስ አድርገው አገኙት። ከዛ ግን ምንም አይልም ሞተ። ከዛ ወንዝ ውስጥ ጨምረው ገደሉት። ከገደሉት በኋላ ግን ሰዎችን ዓለምን ያስደነገጠው ምንድነው? ትንቢት ተንብዮ ነበር ይህ ሰው እኔ በቤተ መንግስት ሰዎች ከተገደልኩኝ ብሏል። ከተገደልኩኝ ይሄ የንግስና ስርወ መንግስት ማለት ለዘመናት ራሽያን ያስተዳደረው ልክ የኛ የሰሎሞኒክ እንደሆነ የነሱም የራሽያ የነ ኒኮላስ ዘር እንዳለ ድራሹ ይጠፋል ንግስናውም ይወድቃል ብሎ ነበር እንዳለው። ከሁለት ዓመት በኋላ የነ ኒኮላስ ዘር ብትንትን ተደርጎ ተገሎ እነ ሌኒን ምናምን ስልጣን ያዙ ላችኋለሁ። ከዛ ነው ሶሻሊዝም ምናምን ብላ ራሽያ እዛ ወከባ ውስጥ የገባችሁ ላችኋለሁና እና ይህ ሰው በታሪክ ውስጥ በጣም የሚያጨቃጭቅ አሁን የታሪክ ምሁራን ራሱ የሚጨቃጨቁበት የነበረ ሰው ነው። ራስፑቲን ይባላል።